ሰላም ጤና ይስጥልን ውድ የቻናላችን ተመልካቾች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረጋችሁን አይረሳ። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሰናል። በዛሬ ቪዲዮ ስለ ኤስሲፒቲቪ ዋናቱ ሙሉ ዲቴይሉን እንዴት አድርጋችሁ ወደ አዲሱ ሶፍትዌር እንደምቀይሩ አሳያችኋለሁ ማለት ነው። ላይፍ ስታር፣ ሱፐር ስታር እና ጎልድ ስታር ያላችሁ እቺ ጎልድ የምትለው መጨረሻ ላይ ያለው ሪሲቨር ላላችሁ በቀላሉ ከኢትዮ ሼር ወደ ፈንካም እንዴት እንደምቀይሩ በዛሬ ቪዲዮ አሳያችኋለሁ ማለት ነው። ከትንሽ ጊዜ በፊት በዚህ ዩቲዩብ ቻናል ላይ ፖስት አድርጌላችሁ ነበረ፣ ግን ያ ሙሉ ዲቴይሉ ስላልነበር ብዙ አልገባውም። ስለዚህ ይሄ ሙሉ ዲቴይል ነው ማለት ነው። ሶስቱ ሪሲቨር የመጀመሪያውን ካሳያችሁ ሶስቱም ሪሲቨር ተመሳሳይ ሴታፕ ስላላቸው በቀላሉ ታስተካክላላችሁ ማለት ነው። ግን ሶፍትዌር ያስፈልጋቸዋል። መጀመሪያ ምጭኖት እሱን የኔ ቴሌግራም ቻናል ላይ በመቀላቀል ታገኛላችሁ። አንድና ሁለት ብዬ ፒን አረግላችኋል ማለት ነው። መጀመሪያ ምጭኖትን ሁለተኛ ምጭኖትን ፒን አረግላችኋለሁ። በቀላሉ ዳውንሎድ አድርጋችሁ መጫን ትችላላችሁ ማለት ነው። እንደምታዩት የመጀመሪያውን ሶፍትዌር አፕዴት እያደረኩት ነው። ያው ሶፍትዌር አጫጫን እዚህ ዩቲዩብ ቻናል ላይ ስለለቀኩላችሁ ስለሱ ብዙ አልነገራችሁም። ያው ቪዲዮን ፒን አረግላችኋለሁ እዚህ ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። ሶፍትዌር መጫን ከከበዳችሁ እዚህ ጋር ሶፍትዌር እየጫናችሁ ግን መብራት መጥፋት የለበትም። ያው ስለሱ ምናምን በዛኛው ቪዲዮ አለ፣ ገብታችሁ ስለ ሶፍትዌር አጫጫን ማየት ትችላላችሁ። እንደምታዩት የመጀመሪያው ሶፍትዌር ጭኖልኛል ማለት ነው። ወደ አዲሱ ቦት ሎጎ ራሱ ቀይሮታል። እንደምታዩት ቻናል ድርድርም አለው። ቻናል ድርድሩን ዲሌት ብታደርጉት አሪፍ ነው። እዚህ ጋር እንደምታዩት አባውት ኤስሲቲቪ ላይ ገብቼ እያየሁት ነው ማለት ነው። ሶፍትዌር ቨርዥኑን ከፍ ብሎልኛል ማለት ነው። በዚህኛው ኤስሲፒቲቪ አይሰራም፣ አንድ አለ ወደ ፈንካ የሚቀየር ማለት ነው፣ ቢግ ፋይል። እሱን ደግሞ እንዴት አድርጋችሁ እንደምጭኑ አሳያችኋለሁ። እዚህ ጋር እንደምታዩት ቻናሉን ዲሌት እያደረኩት ነው ማለት ነው። ከዛ በኋላ ወደ ሶፍትዌር አፕግሬድ ላይ ትገባላችሁ። ከዛም ሶፍትዌሩን ሁለተኛ ፒን ያደረኩላችሁን መርጣችሁ አፕዴት ማድረግ ትችላላችሁ ማለት ነው። ሁለተኛው ሶፍትዌር አፕዴት ላደርገው ያው ቼክ እያደረኩት ነው። እናንተም ሶፍትዌር በምጭኑበት ታይም በደንብ ቼክ ማድረጋችሁን አትርሱ። ያልበዛ ያው ሪሲቨራችሁ እስከ ማበላሸት ደረጃ ይደርሳል፣ ሌላ ውጪ ስለምትገቡ ማለት ነው። እንደምታዩት ሁለተኛውን ሶፍትዌር ደግሞ ላስገባው ነው ማለት ነው። እዚህ አፕዴት ላይ በቀላሉ ሁለተኛው ሶፍትዌር አፕዴት አድርጋችሁ ወደ አዲሱ ፈንካም ሰርቨር ይቀይራል ማለት ነው። ከኢትዮ ሼር ወደ ፈንካም ሰርቨር እታች ራሱ ተጽፎበታል ማለት ነው። ኢትዮ ሼር ቱ ፈንካም ቢለው ማለት ነው። በቀላሉ እንደዚህ አፕዴት ታደርጋላችሁ ማለት ነው። ልክ ከጨረሰ በኋላ ያለውን ደግሞ ሴታፕ ሙሉን አሳያችኋለሁ ማለት ነው። እንደምታዩት መጨረሻውን ሶፍትዌር ጭኖልኛል ማለት ነው። ቦት ሎጎ ይሄን ይመስላል። እዚህ ጋር ልክ ሲጭን እንደዚህ ነው የሚያመጣላችሁ። ምክንያቱም ሴሪያል ነምበር ክሬት ያደርጋል ማለት ነው። ወደ አዲሱ ሴሪያል ነምበር የዛን ሰዓት ግድ ኢንተርኔት ያስፈልጓል ማለት ነው። በስልካችሁ ማገናኘት ትችላላችሁ። ያለበለዚያ ደግሞ ዋይፋይ አንቴና ካለ በዋይፋይ ማገናኘት ትችላላችሁ። በቀላሉ ስልካችሁ ላይ ሆትስፖት ታበራና ከዛን የሆትስፖት ፓስወርዳችሁን ሪሲቨራችሁ ላይ ታስገባና ዳታ ማብራት ብቻ ነው። ግን ያ ዋይፋይ አንቴና ኳላ ያስፈልጋቸው ማለት ነው። እንደሱ ደግሞ ካሌላችሁ በቀላሉ የስልካችሁ ዳታ ትራንስፈር የሚያደርግ ከሆነ እንትን ተሰካላችሁ። ኖርማል የቻርጀር ኬብል ዲኮደሩ ላይም እንትን ላይም ተሰካላችሁ ስልካችሁ ላይ። ከዛ ዩኤስቢ ቴዘሪንግ ምትላለች ኔትወርክ ሴቲንግ ላይ ዳታ ሴቨር ኦፍ ታደርጉና ከዛ በኋላ ቴዘሪንጓን ታበራላችሁ። ምናልባት ገመድ ሊመርጥ ይችላል። ገመድ ግን ትክክለኛ ገመድ ማለት ዳታ ትራንስፈር የሚያደርግ ካገኛችሁ በቀላሉ እንደዛ እንደውም ይሻላችኋል። ዋይፋይ እንትና ብዙ ቤት ስለማይገኝ በቀላሉ በቻርጀር ኬብል ዳታ ከስልካችሁ ወደ ሪሲቨሩ መላክ ትችላላችሁ። ትንሽ ኔትወርክ ነው የሚፈልገው፣ በጣም በትንሽ ኔትወርክ ይከፍትልናል ማለት ነው። እንደምታዩት እዚህ ጋር አፕዴት እያደረገ ነው። አፕዴት ላድርግል እያለ ነው። እዚህ ጋር ካንሰል ማለት አለባችሁ፣ ምንም ጥቅም ስለሌለው ማለት ነው። ይሄን ይመስላል ማለት ነው። በቃ አጠቃላይ ወደ ፈንካም ተቀየረ። አላላኩን ደግሞ በዛኛው ቪዲዮ ነግሬያችኋለሁ ማለት ነው። ለማስሞላ ካሰባችሁ ኤስሲቲቪ አባውት ምትላለች፣ እሷ ላይ ገብታችሁ ሴሪያል ነምበር ምትላለ፣ እሱን ሳትሳሳቱ ለሚሞላላችሁ ልጆች መላክ ትችላላችሁ። እኔም በቅርቡ መሙላት ስለምጀምር በዚህ ዩቲዩብ ቻናል ላይ ምነግራችሁ ነው ማለት ነው። ሰላም ጤና ይስጥልን ውድ ቻናላችን ተመልካቾች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረጋችሁን አይረሳ።